ሰላም ሰላም ጋይስ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም? እናንተ እንዳው ዩቲዩብ ላይ የምትሰሩ ስለ ረውዝ ያወፍራል ምን ይላል የምትሉ ሰዎች ግን እንደው ምናችሁን ነው የሚያማችሁ? ማርያም እኔ ከለሬ ጥቁር ነው እንጂ በጣም ጽድት ያለ ፊት ነበረኝ፣ ጥርት ያለ ማለት ነው። አይኔ ጋር ሳይቀር እዚህ ጋር ሳይቀር ከንፈሬ እንደውም ካብዷል። ጭራሽ ወደ ታች እየጎተተው ነው እንዳለ ብጉር በብጉር አድርጎኛል። ትርፉ ብጉር ነው ወይስ እንደው ያወፍራል እያላችሁ ነው ቪዲዮ የምትሰሩት? ግን አረ እንደው ወይኔ እኔ ደግሞ እናንተን እየተከተልኩ እንትን ማለት ይሄው ደግሞ እንዴት እንደሚጠዘጥዝ ብታዩት። ምንድነው? ቆይ ለምንድን ነው አሁን ለውዝ ስበላ እንደዚህ ብጉር የሚያወጣው? ምክንያቱም ምንድነው? ምክንያቱም ልትነግሩኝ ትችላላችሁ? ምክንያቱም ልትነግሩኝ እፈልጋለሁ። የምር እኔ ገና ለገና ከስቻለሁ ለመወፈር እፈልጋለሁ እያልኩ የሆነች ልጅ ነበረችና ማለት ነው ልንገራችሁ። ለውዝ ላስገዛ ነው ስላት ለምንሽ ነው ለኔ ነው ወይስ ለምንሽ ነው ስትለኝ፣ እንዴ መጀመሪያ ራሴን ማስቀደም አለብኝ እኔ ከስቻለሁ ስላት ስንት ሰዓት ሙሉ እንደሳቀች የምር። አሁን ይሄ ምንድነው? አሁን የቱ ጋር ነው የከሳሽው? ወይስ ምንድነው? የሆነ ነገር ሰምተሻል? ጭምጭምታ ሰምተሻል ወይ ምናምን ስትለኝ ከስቻለሁ፣ በጣም ከስቻለሁ አልኳት ማለት ነው። በሳቅ ልትፈነዳ በሳቅ። እኔ አሁን ቀጭን አይደለሁም በነገራችን ላይ ቀጭን አይደለሁም፣ ግን ከወገብ በታች ያወፈራ ሲሉ ስለሰማሁ እሱን ልሞክረው ለመፈላሰፍ ምናምን ብዬ ነው እኔ ሲጀምር ለውዙንም የገዛሁት ማለት ነው እንጂ ለውዝ ብዙም እንትን ተጠቃሚም አይደለሁም፣ ብዙም አልወድም የምር። ግን ያው ብቻዬንም አይደለም አሁን እየበላለሁት ያው ከሷ ጋር ነውና እየበላን እንዴ እኔ ጋር ላይ መጥቶ ፊት አለ። እኔ ምን እንደሆነ አልገባኝም፣ ማርያምን አልገባኝም። አሁን ፊት በዚህ ጋር የዚች ጋርም ትንሽ አለው። ያው ይሄኛው ነው በጣም ደግሞ ውጥር አድርጎ ነው ያዘኝ ታውቃላችሁ ወይ? ጥጋብ አሁን በስተርጅና ምን ልሁን ብሎ ነው አሁን ብጉር የወጣው? እኛ በሀገራችን ብጉር የምናውቀው በጉርምስና ሰዓት ነው ብጉር ይወጣል የምንለው ማለት ነው፣ በአባባል ማለት ነው በባህላችን። አሁን እኔ ስንት እማክል ሴትዮ ብጉር አወጣሁ ብል እናንተም አሁን እንግዲህ ያው ትስቁብኛላችሁ። ግን ምክንያቱ የወጣበት ምክንያት ነግሬያችኋለሁ። እንደው ዝም ብሎ ወጣብኝ አይደለም፣ ለውዙን ስበላ ወጣብኝ ነው ያልኳችሁ። እና ይሄንን ምክንያቱን በምንስ እንደሚጠፋ ለምንስ እንደወጣ ምናምን ምክንያቱን እስኪ ኮሜንት ላይ ጻፉልኝ። ወዳችኋለሁ፣ አመሰግናለሁ።